ጤና ይስጥልን ዘሪሁን። ጤና ይስጥልኝ መሳይ፣ እንደምን ዋልክ? እንደምን አረፈድክ? ዘሪሁን እንግዲህ በርካታ ጉዳዮች አሉ። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ መመስረቱ፣ እንደዚሁም በወልቃይት አካባቢ ያለው አዳዲስ ክስተቶች፣ ህወሓት በኩልም የሚታየው አንዳንድ የተለዩ እንቅስቃሴዎች አሉ። አንድ የህወሓት ጀነራል በህወሓቶች መታሰራቸው ተሰምቷል። እነዚህ ክስተቶችንም የምናነሳበት ይሆናል። አብይ አህመድ በብርን በኢትዮጵያ ለማተም የሚያስችል እንቅስቃሴ እንደሚደረግ አስታውቋል። ብር የሚታተመው በውጭ ሀገር እንደሆነ ይታወቃል። በዘመናዊ መንገድ የብር ኖቶች ተግባራዊ ወይም ደግሞ ወደ ገበያ መግባት ከጀመሩ አንስቶ በውጭ ሀገራት የሚታተመው የኢትዮጵያ ብር ኖት አሁን በሀገር ውስጥ ይታተማል የሚል ነገር አንስቷል። ሰሞኑን የኢኮኖሚ እመርታ፣ የፋይናንስ እመርታ በኢትዮጵያ በሚል አንድ መድረክ ላይ ብዙ ነገሮችን አንስቷል። እሱ ጉዳይ ላይም የምንወያይ ይሆናል። እንግዲህ ርዕሰ ጉዳዮችን በቀደም ተከተል እያነሳው አብረን ከተመልካቾች ጋር እንቆያለን። ዘሪሁን የማስቀድመው ከአማራ ፋኖ ብሔራዊ ንቅናቄ ምስረታ ጋር በተያያዘ ያሉትን መረጃዎች ይሆናል። በዛሬው ዕለት አርበኛ እስክንድር ነጋ አንድ ደብዳቤ ማስገባቱ ተሰምቷል። ደብዳቤው በድርጅቱ ወይም በአዲሱ ንቅናቄ ውስጥ ከጀርባ በመሆን በተራ አባልነት ለማገልገል እንደምፈልግና አሁን የተሰጠኝን ኃላፊነት በሌላ ሰው እንዲተካ በአክብሮት እጠይቃለሁ በሚል የገለጸው ደብዳቤ ነው። በተለየ ትርጉም የወሰዱትም አሉ። ይሄ ደግሞ የሚጠበቅ እንደሆነ የሚያውቁ ሰዎች ብዙም ያልተደነቁበት ሁኔታ ነው የተፈጠረው። ለማንኛውም ከምስረታው ከንቅናቄው ምስረታ እውን መሆን ጋር ተያይዞ ያሉትን ጉዳዮች እናነሳለን። እስቲ አንተ ምን አልክ? የአማራ ፋኖ አንድ ሆነዋል። ዛሬ የተቀሩ አመራሮች መግለጫ ሰጥተዋል። አንድ ሆነናል፣ እናንተም አንዱኑ ሲሉ ነው ያሳወቁት። ዘሪው ምን ማለት ይቻላል? የአማራ ኃይሎች እንግዲህ ወደ አንድ ቡድን መምጣታቸው ሁልጊዜ ስንታገል ለማነው ስንጠይቅ የነበረው ነው። ከብሔር ትግል ባሻገር ወይም ደግሞ የአማራን ሕዝብ ወደ ነፃነት ከማሻገር ባሻገር ደግሞ ሌላውን ማህበረሰብ ወደ አንድ የሚያመጣ ድርጅት ወይም ተቋም እንዲመሰርቱ የሚጠበቅ ነበር። ማህበረሰቡም ሲወተውተው የነበረ ነው። እንግዲህ አብይ አስተዳደር እንደምታውቀው እንግዲህ የመጨረሻዎቹ ወቅት ላይ የደረሰበት መዋቅሩ የፖለቲካ መዋቅሩ የላላበት ማዕከላዊ መንግስቱ ብቻ ተጠናክሮ የሚገኝበትና ክልሎችን ማስተዳደር የማይችልበት ደረጃ የደረሰበት መንግስተ ስርዓት መሆኑን እናውቃለን። ስለዚህ ተቃዋሚ ኃይሎች ወደ አንድነት መምጣታቸው የኢትዮጵያን ራዕይ ተስፋ የበለጠ የሚያጎላ እንደዚሁም ደግሞ የማህበረሰቡን የነፃነት ጉጉት እውን ወደ ማድረግ የሚያቀርብ ነውና ይበል የሚያሰኝ ነው። እንግዲህ ባለፉት 3 እና 4 ዓመታት በተለይ በአማራ ክልል እየተካሄደ ያለው ጦርነት የማህበረሰቡን በኢኮኖሚ በስለንቦና እንደዚሁም የማህበራዊ ቀውስ በመፍጠር ያለውን ችግሮች የምናውቀው ነው። በተለይ ደግሞ የፋኖ አመራሮች በተለያየ ክፍል ተከፋፍለው እርስ በራሳቸው የሚያደርጓቸው የሀሳብም ሆነ ሌሎች መጓተቶች በትግሉ ላይ የራሱን ተጽዕኖ አሳድሮ ነበረ። በመጨረሻም እንግዲህ በዚህ ሳምንት እንደሰማነው የሀሳብ ልዩነታቸውን ወደ ኋላ ብለው ነገር ግን አንድ ዓላማ ወይም ደግሞ አንድ ግብ ይዞ የአማራን ሕዝብ እንዲሁም ደግሞ የኢትዮጵያን ሕዝብ ወደ ተሻለ የዲሞክራሲ ስርዓት ለመምራት አንድነት ይሻለናል ብለው መምረጣቸው ይበል የሚያሰኝ ነው። እንግዲህ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ በተለይ የትግል እንቅስቃሴ የሚደረግበት ወቅት እንግዲህ ፈታኙ ወቅት በተለይ የመጀመሪያዎቹ ወቅት ናቸው። የኦነግን መመልከት ትችላለህ። የቲፒኤልኤፍ የትግራይ ነፃነት ኃይሎች እንቅስቃሴ ጅማሮ ላይ መመልከት ይቻላል። እንደዚሁም ደግሞ የሻዕቢያ በተለያየ አገሮች እንደዚሁ በተለይ በኢሲያ አገሮች ይደረጉ የነበሩ የነፃነት ትግሎች መጀመሪያዎቸው ላይ ወይም ደግሞ ገና በእንጭጭነታቸው ወቅት እንዲህ አይነት የሀሳብ ልዩነት፣ ሽኩቻ፣ በአንድነት በቆሙ ኃይሎች እርስ በርስ መጠዛጠዝ የህዝቦች ፍላጎት ወይም ደግሞ የነፃነት ጥያቄ ሲጓተት ተመልክተናል። እንግዲህ ያንን ቀርፈው የወጡ ይመስለኛል። የትኛውም የፖለቲካ ኃይል ጅማሮ ላይ በሀሳብ መፋጨት መቻል አለበት። ልዩነቱን አጥርቶ መውጣት መቻል አለበት። አሸናፊ የሆነው የሀሳብ ነጥሮ ገዢ መሆን መቻል አለበት። ስለዚህ አይ ቲንክ የፋኖ ኃይሎችም እዛ ደረጃ ላይ እየደረሱ ይመስለኛል። እንግዲህ ይሄ ኃይል ነው በዛ ክልል ብቻ ተወስኖ ሳይሆን በሌሎች ክልሎች ላይ የሚደረጉ እንቅስቃሴዎችን በማስተባበር የተሻለ አንድነትን በመፍጠር ይሄ በመውደቅ ላይ ያለን መንግስት ለመጣል የሚደረገውን እንቅስቃሴ ማገዝ የሚቻለው ማለት ነው። ስለዚህ የፋኖ ኃይሎች በአጠቃላይ ወደ አንድነት መምጣታቸው እጅግ የሚያስደስት በተለይ ደግሞ በዛ ጦርነትና በችግሩ ስለሚገኘው ማህበረሰብ ደግሞ ትልቅ ተስፋ የሚሰጥ ነው ብዬ አስባለሁ። ዘሪሁን እንግዲህ የፋኖ አንድነትን በተመለከተ ያው ላለፉት 2 ዓመት ከ8 ወር ወደ 3ኛ ዓመታቸው እየመጡ ይገኛሉ።
በዚህ ወቅት ሁሉ አንድ ሁኑ የሚለው ነው። ቀላል ጊዜ አይደለም የታለፈው። እውነት ለመናገር 200 በከዛ በላይ የተበጣጠሰ ምንድነው ኃይል ነበረ በመላው አማራ ክልል ውስጥ የነበረው። ያ ቀስ በቀስ ወደ እዝ ወደ ቀጠናዊ ትስስር በኋላም ወደ አማራ ፋኖ ብሔራዊ ኃይልና ወደ አማራ ፋኖ ህዝባዊ ድርጅት ወደ 2 ድርጅቶች ከተጠቃለሉ በኋላ አሁንም ገና ነው። አማራ ብሎ 2 ድርጅት አያስፈልግም። አንድ ዓላማ አላችሁ፣ ግባችሁ አንድ አይነት ነው፣ የቆማችሁት ለአንድ ህዝብ ነው። ስለዚህ የምን 2 ድርጅት ነው የሚል ጫና ከውስጥም ከውጭም ከሰራዊቱ ሳይቀር ከፋኖ ታጋዮች በግራም በቀኝም ካሉት ውጭ ሀገር ካሉትም የትግሉ ደጋፊዎች በአጠቃላይ ከአማራው ህዝብ የሚመጣው ግፊት በቀላሉ የሚቋቋሙት ስላልሆነ የፈለገም ያልፈለገም በምንም ይሁን በምን እንደ አንድ ድርጅት ሆኖ መምጣቱ የማይቀር ጉዳይ ሆነና በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። እንግዲህ አንድ መሆን እንዲሁ በቀላሉ የሚታይ አይደለም። በተለይ አገዛዙ መንደር ከምንም በላይ ይሄ አንድነት እንዳይመጣ የሚቻለውን አድርጓል። ገንዘብ ገዝቷል። የድሮን ጥቃት በመፈጸም የተለያዩ ድምጾችን በማውጣት የፋኖን አንድነት ለማፍረስ ያልሄደበት ርቀት የለም። በመጨረሻም በቅርቡ የምታየው ነው። የተንጠባጠቡትና የቀሩት ቅርብ ወራጆች እንዳለ ተጠቃለው ሲገቡ ምንድነው እየመጣ ያለው? እውነትም አንድነቱ እየመጣ ነው። ይሄ አንዱ የአንድነት መምጫ ምልክቱ ይሄ ቅርብ ወራጆችና የተለየ ተልዕኮ ያላቸው ሰዎች ይወጣሉ፣ እየጮሁ ክህደታቸውን በደንብ የሚያስመሰክሩበት ጊዜ አሁን ነው ብለን ስንጠብቅ ነበር። ያ ሆነ። እነሱ ተጠቃለው ሲወጡ አንድነቱ ሆኖ ተበሰረ። ስለዚህ ከዚህ በኋላ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ተስፋ የሆነ ተቋም ሆኗል። ነገሩ አልጋ ባልጋ አይደለም። ብዙ ነገር ማድረግ አለባቸው። ብዙ ጥንቃቄ ማድረግ ይገባቸዋል። እንደ ዛሬው አይነት የእስክንድር በትህትናና ፍጹም ከራስ በላይ በመሆን እኔ ይቅርብኝ፣ እኔ ከጀርባ ብሆን ይሻላል፣ እኔ በተራባልነት ብሰራ ይሻላል ብሎ በዚህ አይነት ትህትና መልቀቂያ ሲያስገባ ይህንን እንደ ትልቅ ዜና አድርገው አንዴ ሰበር ዜና አንዴ አሁን የደረሰን ዜና በሚል በከፍተኛ ድምቀት ሊያጫጩ የሞከሩ የብልጽግና መንደር ሰዎችና ብጭምብል የለበሱ የተለያዩ ሰዎችም እንደዚሁ ዛሬ ጮክ ብለው ሲናገሩ ሰምተናል። ምን መደረግ አለበት? ከዚህ በኋላ ይሄ ድርጅት ተመስርቷል። እንደው ምን ማድረግ አለበት ብለህ ታስባለህ? በጣም ጥሩ። እንግዲህ ብዙ ጊዜ የሚባላል የትግል እንቅስቃሴን በተመለከተ የነጻነት ታጋዩ ይሞታል እንጂ ትግሉ አይቆምም። ትውልድ እየተተካካም ቢሆን በቅርብ ወራጁ እንዳለ ሆኖ እየተተካካ ይሄዳል። የአማራ ህዝብም ለነጻነቱ የሚያደርገውን ትግል ከጀመረ ሰነባብቷል። ሰው በቅርብ የሚወርዱ ሰዎች ቀድሞ የወረዱ ብቻም ሳይሆኑ ሌሎችም እንደዚሁ የሚንጠባጠቡ አይጠፉም። ይሄ የማንኛውም ትግል የነጻነት ትግል እንቅስቃሴ አንዱ ማሳያ ነው። እንደምታውቀው ደግሞ የአብይ መንግስትም የራሱን ፕሮፓጋንዳ ድለላዎች፣ ማባበያዎች በመስጠት የሚያደርጋቸው እንቅስቃሴዎችም ቀላል የሚባሉ አይደሉም። በእነሱ የሚታለሉ ማባበያዎቹ የሚያጓጓቸው ሰዎችም እንዳሉ የሚታወቅ ነው። ነገር ግን አሁን አንድነታቸውን እነሱ በአደባባይ መግለጽ መቻላቸው እና በቁርጠኝነት ከአሁን በኋላ የምናደርጋቸው እንቅስቃሴዎች ሁሉ በዚህ ማዕቀፍ ውስጥ ነው በሚል መነሳታቸው እጅግ የሚያስደስት ነው። ነገር ግን አሁንም ትግሉ እዛው ሜዳ ላይ መሆን መቻል የለበትም፣ ወይም ደግሞ በአማራ ኃይሎች ላይ ብቻ የተወሰነ መሆን መቻል የለበትም። እንቅስቃሴያቸው አጠቃላይ የኢትዮጵያ ነጻነትን ማወጅ እስከሆነ ድረስ በሌሎች ከተሞች በሌሎች ክፍላት ሀገራት የሚደረጉ የነጻነት ትግሎችን ሁሉ ማገዝ፣ ማበረታታት፣ በስልጠናም ይሁን በአስፈላጊው ድጋፍ በማድረግ ማንቃትና ወደ እነሱ ጎራ መሳብ መቻል አለባቸው። በተቻለ መጠን ደግሞ ይሄ ማህበረሰብ ይሄን ጦርነት ገፈት ቀማሽ ነው። እንግዲህ በተደጋጋሚ እንግዲህ እናንተም እንደምትዘግቡት የአብይ መንግስት የዓለም አቀፍ ወንጀለኝነትን ሳይፈራ በህግ መዳኘነትን ሳይፈራ በድሮን ጭምር ንጹሃን ዜጎችን እየገደለ ያለበት በተከታታይ ደግሞ ይሄን እያደረገበት ያለበት ሁኔታ ነው። አንዳንዶቹ ከሚዲያ እይታ ውጭ የሆኑ ናቸው የሚፈጸሙት ወንጀሎች። ስለዚህ ይህንን ማስቀረት የሚቻለው ሌሎች ኃይሎችን ወደ አንድነት ማምጣት መጀመሪያው ስራ በሀገር ውስጥ በተለይ የሚገኙ ተቃዋሚ ኃይሎችን ወደ አንድ ጎራ የመሰብሰብ። ምክንያቱም ፋኖ አሁን ያለውን አቅም አሳይቷል። በመሳሪያ ይሁን በሰው ኃይል አደረጃጀት ይሁን እንደዚሁም ደግሞ ወሳኝ የሚባሉ ቦታዎችን በመቆጣጠር ይሁን አብላጫነቱን አሳይቷል። ይህንን አብላጫነት ደግሞ
ለራስ ጥቅም መጠቀም ያስፈልጋል። ወይስ ሌሎች ኃይሎችን ማምጣት ማስተባበር እና ሀገራዊ አንድነት መልክ መስጠት የሚጠበቅ ነው። ሁለተኛ በዓለም አቀፍ ደረጃ ያለውን እንቅስቃሴ የበለጠ ማጉላት ነው። በተለይ እንደ እስክንድር ነጋ ያሉ ሰዎችን መጠቀም ያስፈልጋል። እስክንድር ነጋ ከአመራር ይልቅ ለእኔ ሁልጊዜም እንደምለው በውጭ ግንኙነት በስትራቴጂ ነደፋ የተሻለ አቅምና እውቀት ያለው ሰው ነው። ተአማኝነቱ ለኢትዮጵያ ሕዝብ ጥያቄ ውስጥ የሚገባ አይደለም። ሁልጊዜም አስበው የነበረው እንዲህ አይነት እውቀት ያለው ሰው እንዲህ አይነት የሞራል ልዕልና ያለው ሰው የምታመጣቸው በአብዛኛው ከጀርባ ሆኖ ስትራቴጂዎችን እንዲመራ ነው። የአመራር ኃይሎቹን ነው የአሰላለፍ የጠባይ ሁኔታ የአመራር ብቃት እየገመገመ ነው ማስተካከያዎችን የሚሰጥ ክሪቲሳይዝ የሚያደርግ ወይም የሚያይስ አይነት ሰው ማለት እስክንድር ነው። ቢኮዝ የሞራል ልዕልናው አለው። እውቀቱ ብቻም ሳይሆን የሞራል ልዕልናው ያለው ነው። ተአማኝነቱ ለኔ ላንተ ሳይሆን ለአጠቃላይ ማህበረሰቡ ነው። ወይም ተአማኝነቱ ለቆመለት ድርጅት ብቻም ሳይሆን ለአጠቃላይ ለመከራ ለሚያየው በአብይ አስተዳደር ጉስቁልና ለሚያየው ማህበረሰብ በአጠቃላይ ነው። ይህ ነው ወገንተኝነቱ የእስክንድር ሁልጊዜ ለህዝብ ነው። ለአንድ ቀንም ቢሆን ኢትዮጵያን መልቀቅ ያመኛል ያለ ሰው ነው እስክንድር። በዛ ጊዜ እንኳን እንግዲህ ከእስር እንኳን ወጥቶ እረፍት የሚያስፈልግበት ወቅት ነበር። እሱ ግን ለደቂቃም ቢሆን ማረፍ አይጠበቅብኝም አያስፈልገኝም ብሎ የሚያምን እስክንድር ከዚህ የሞራል ልዕልና አኳያ በተለይ ቀደም ብዬ የጠቀስኩት እንዲህ አይነት የውጭ ግንኙነቶችን ለማጠናከር እስክንድር በጣም በጣም አጋዥ ሰው ነው። ስለዚህ እስክንድር እንኳን ባይሆን በአጠቃላይ በሁለተኛ ነጥብ እያስቀመጥኩ ያለው ፖይንት ላይ ነው እስክንድርን የጠቀስነው። የውጭ ዲፕሎማሲያዊ እንቅስቃሴዎችን ትግል አገሬ ውስጥ ብቻ አይደለም ያለው፣ ወይም ትግሉ ደግሞ ጦርነት ሜዳ ላይ ብቻ አይደለም ያለው። ትግሉ በዓለም አቀፍ ደረጃ በፕሮፓጋንዳም ስለሚሆን ወሳኝ የሚባሉ ሰዎችን በተለይ ዲያስፖራ ውስጥ ማውጣት መቻል፣ እነሱ የዲፕሎማሲውን ስራ የዓለም አቀፍ ማህበረሰቡ ፋኖ ያደረገውን ወይም ደግሞ የአብይ አስተዳደር የፈጸማቸው ያሉትን ወንጀሎች በአግባቡ ለተለየ ማህበረሰብ የሚገልጹ ለአሜሪካ መንግስት ይሁን ለእንግሊዝ መንግስት ይሁን ወይም ለተለያዩ የሰብአዊ ድርጅቶች ይሁን የሚገልጹ አቅም ያላቸው የዲፕሎማሲ አቅም ያላቸውን ሰዎች ማምጣት መቻል አለበት። ይሄ ሁለተኛው ከፋኖ የሚጠበቅ ጉዳይ መሆን አለበት። እስክንድርን የሚያስገባው ለዛ ነው። እንደ እስክንድር ያሉ አይነት ሰዎች የሞራል ልዕልናቸው ከፍ ያለ እውቀቱ ያላቸው ብዙ ኮንታክትን መፍጠር የሚችሉ የተሻለ የሞራል ልዕልና ያላቸውን ሰዎች ማየት የሚችሉ እንደ እስክንድር ያሉ ሰዎችን መምረጥ ቢችሉና እሱም እንዳለው እንደዚህ አይነት አመራር ገለል ብሎ ከጀርባ እንደዚህ የሚያግዝ አይነት ሰው ቢሆን ይሄኛው በሁለተኛ ደረጃ የጠቀስነውን ጉዳዮች ለመፈጸም ያግዛል ማለት ነው። ስለዚህ ትግሉ ኢትዮጵያ ውስጥ ብቻም ሳይሆን ከውጪ የፕሮፓጋንዳን ስራ ስለሚጨምር ማለት ነው። በሶስተኛ ደረጃ ደግሞ የማስበው በተለይ ጎረቤት ሀገሮች፣ ምክንያቱም ትግል የሚሆነው ማዕከላዊ መንግስቱን የያዘ ጠላቶች በተለይ የጎረቤት ሀገሮች ጠላት እንዲኖሯት ያደረገ መንግስት ስርዓት ጋር ነው። እንግዲህ ከኬንያ ጋር እንኳን ተጣልታ የማታውቅ ሀገር እኮ ኬንያ ጋር ለመጣላት ሞክሯል። ከሱዳን ጋር ያለውን ግንኙነት እናውቃለን። ከጅቡቲ ጋርም ያለውን መቃቃር እናውቃለን። እነዚህን ሀገሮች በተለየ ጥበብና ዲፕሎማሲ መጠቀም መቻል በሶስተኛ ደረጃ አትሜስ የትግሉን ርዝማኔ ለማሳጠር የሚረዳ ተቃዋሚ የሚባሉ ወይም ደግሞ የአብይን ሊደግፉ የማይደግፉ ኃይሎችን ወደ ራስ ማምጣት ይችላል። እነዚህ ኃይሎች ማለት ደግሞ የሀገር ውስጥ ወይም ኢትዮጵያውያን ብቻም ሳይሆኑ ሌሎች ሀገሮች ቅድም እንደጠቀስኳቸው ማለት ነው ከአብይ ጋር መቃቃር ውስጥ የገቡ ወይም ደግሞ አብይ ላይ ጥርስ የነቀሱ ሊሆኑ ይችላሉ። ከነሱ ጋር መደራደር መቻል አለበት። ከነሱ ጋር መስራት መቻል አለበት። እነዚህ ሶስት ነገሮች ለኔ ወሳኝ ናቸው ለቀጣይ ፋኖ ጠንካራ እንደዚሁም የተደራጀ አቅሙን ማሳየት የሚችል እንዲሁም ደግሞ የአጠቃላይ የኢትዮጵያን ሕዝብ ድምጽ ያሰማል ብለን ካሰብን እነዚህ ሶስት ወሳኞች ነገሮች ቢያደርጉ ብያስባለሁ። መሳይ ዘሪሁን እንግዲህ ከእስክንድር አንፃር የተነሳውን ነገር በተመለከተ በዚህ ደረጃ የቋመጡ ሰዎች ይሄ አንድነቱ አስደንግጧቸው ከፍተኛ የሆነ መረበሽ ውስጥ የገቡ ሰዎች ናቸው እንደ ትልቅ ክስተት እንደ ትልቅ ጉዳይ ሁኔታውን እየተመለከቱ ያሉት። እንግዲህ ከዚህ ምን ይወድቅልናል ምንድነው ከበሬ እንትን ይወድቅልናል ብለው ስርስር እንደሚከተሉ አይነት ነው የአንድነቱ መምጣት ያስደነግጣቸው ሰዎች እየፈለጉ ያሉት። ምንም የሚገኝ ነገር የለም፣ ምንም የሚወድቅ ነገር የለም።
እነሱ የሚፈልጉት የፋኖ አንድነት ተመስርቶ በማግስቱ ይበታተናል ነበር። ያ ሊሆን አይችልም። በቃ የተመሰረተ ነገር ነው። ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ። ያ ማለት ግን የተመሰረተውን አንድነት አንዲት ስንዝር እንኳን ወደ ኋላ ሊመልሰው የሚችል አይደለም። ቢመኙት ምን ቢሉት እንግዲህ መዋጥ ካልቻሉ ወይ ይጥፉትና አንደኛቸውን ይለይላቸው እንጂ ያፋኖ አንድነት በዚህ በሐሰተኛ ዜናዎች በተለያዩ የተሳሳቱ መረጃዎች በዚህ መልኩ ሰውን ውዝንብር ውስጥ እንከታለን የመጣውን ተስፋ እናጨልማለን ብለው ያሰቡ ሰዎች ከግራም ከቀኝም እውነት ለመናገር እንደ አንድ መካሪም ሆኜ ልነግራቸው የምፈልገው ምንም የምታገኙት ነገር የለም፣ ምንም የሚወርቅ ምንም ጠብ የሚል ነገር የለም የሚለውን በደንብ አስረግጦ መግለጽ የሚያስፈልግ ነው። በተረፈ እስክንድር የጻፈው ደብዳቤ ግልጽና ግልጽ ነው። ባጭሩ ላንብበው ደብዳቤውን። ዘሪሁን ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 2018 ዓ.ም በቅድሚያ በአማራ ፋኖ ብሔራዊ ንቅናቄ መስረታ የተሰማኝን ደስታ ለመግለጽ እወዳለሁ። የዚህ ታሪካዊ ድርጅት መስረታ አካል በመሆኔም ትልቅ ክብር ይሰማኛል። በአዲሱ ውድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብን እንዲሁም አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊ ጓዳዊ ምኞቴን እገልጻለሁ። ከአክብሮት ጋር እስክንድር ነጋ ይላል። አሁን ይሄ ደብዳቤ እንደው ትህትናን ከማሳየት አንተ ትብስኔ ልቀጥል ግድ የለም ይሄ አመራር ቦታ በስልጣን ሽሚያ እኮ ነው ፋኖች ሲወቀሱ የነበሩት። እኔ ወንበሩን ካልያዝኩ ከኔ ሌላ ወደ ውጪ የሚል አመራር ነው ያለው ተብሎ እኮ ሲታሙ ነበረ። ዛሬ ደግሞ ግድ የለም እኔ ቦታውን ልልቀቅና ሌላ ሰው ይተካክ። እስክንድር ብቻ አይደለም ያደርገው። በነገራችን ላይ የሌሎችም አመራሮች አድርገውታል። የአማራ ፋኖ ብሔራዊ ኃይል የነበረው የአሳምነው ጽጌ እዛ አዛዥ ኢንጂነር ደሳለኝ እኮ እኔ አልፈልግም፣ እኔ በአመራርነት አልቀጥልም ይቅርብኝ ብሎ እኮ እሱም አሳልፎ ሰጥቷል። ምሬ ወዳጆ ከኔ በላይ ጀነራሉ እያለ እንዴት እኔ እሳቸው ምክትል ሆኜ እሰራለሁ ብሎ እኮ ወደ ኋላ አፈግፍጓል። ዛሬ መግለጫ የሰጡት እነ ራስ ደረጀ በላይ እነ ሰለሞን አጠና እነ ኮሎኔል አበራ አዛናው የሰጡትን መግለጫ እኮ ሰማ ነው። እነሱም እኮ ብዙ ተከታይ ብዙ ተቀባይነት ተወዳጅነት ያላቸው መሪዎች እኮ ናቸው። ዛሬ የሰጡት መግለጫ ምንድነው? እኛ መሪ እንሁን አላልንም፣ መሪዎችም ጡ አንድ እንሁን ነው። አንድ ሆነናል አንድ ሁኑ ብለው እኮ ነው ጥሪ ያደርጉት። ለምንድነው የእስክንድር ለዛውም በዚህ መልኩ የተገለጸ ደብዳቤን እንደዚህ የፋኖ አንድነት የተናጋ አድርገው ብልጽግና መንደር እውነት ለመናገር ቸበርቻቻ ላይ ነበሩ። ለማንኛውም ምን ማለት ይቻላል? እንዲህ አይነቱ ነገር በቀጣይም ይመጣል። ዘሪሁን ያው እንግዲህ በግለሰብ ደረጃ ያው እስክንድርንም አያውቁትም ወይም ለመረዳት አይፈልጉም ነው። እስክንድር ያለው የሞራል ልዕልና ለዛ ኢትዮጵያ ሕዝብ አጠቃላይ ያለው ውክልናና ተአማኒነት ወደር የለውም። የራሱ ከፍታና ዝቅታዎች ሊኖሩ ይችላሉ፣ ግን በታማኝነቱ ለትግሉ ባለው ጽናት ግን እስክንድርን የምትጠይቀው አይደለም። ብዙ ሰዎች እንደዚህ ብለናቸው የካዱ ሊኖሩ ይችላሉ። እስክንድርን ግን በዚህ የምትጠረጥረው አይደለም። በቤተሰቡ ሁኔታ ልትመለከት ትችላለህ። ቤተሰቡን እርግፍ አድርጎ ወጥቶ የኢትዮጵያ ሕዝብ መቆም አለብኝ፣ የኢትዮጵያ ሕዝብ የሚበልጥ ምንም ነገር የለም ብሎ ገና ወያኔ ስልጣን ላይ በነበረበት ወቅት ነው ማንነቱን ሲያሳየ ነበረው። ስለዚህ አሁንም ደግሞ ከድርጅት ከኔ ፍላጎት ከግለሰብ ፍላጎት ይልቅ የድርጅት ይበልጣል ማለት ከዚህ በላይ አሸናፊነት የለም። ይሄ የሚያስደነግጣቸው ይመስለኛል። የአብይ አስተዳደር አሁን እየጠበቀ ያለው የሚፍረከረክ ፋኖ ነው። ያን ሆኖ አላገኘውም። ስለዚህ የውሸት ፕሮፓጋንዳዎችን በመስጠት ደጋፊዎቹን ሌላ ቅዠት ውስጥ መክተት የፈለገ ይመስለኛል። አብይ በፕሮፓጋንዳ መኖር የሚፈልግ ነው፣ ወይም ደግሞ በምትሃት እሱ በፈጠራት የምናብ ኢትዮጵያ ውስጥ መኖር የሚፈልግ ነው። መከራ የሞተ ሰው ማየት አንፈልግም፣ ችግር ማየት አንፈልግም የሚል ሰው ነው ችግሩ እዛ ተቀምጦ ማለት ነው። ልክ አሸዋ ውስጥ ራሷን
እንደቀበረችው አይነት ሰጎን ሆኖ መኖር ነው የሚፈልገው። ፕሮፓጋንዳው ደግሞ አንዱ መሳሪያው ነው። አላይም አልሰማም ስለ ኢትዮጵያ ሕዝብ መከራ ወይም ደግሞ የአንድነት ኃይሎች ስለሚያደርጉት እንቅስቃሴ አናይም አንሰማም፣ ወይም እነሱ የሚያደርጉት እንቅስቃሴ ካለ እሱን ጥላሸት በመቀባት እቀጥላለሁ የሚል ነው እንጂ በሺዎች የሚቆጠሩ እየላካቸው ያሉ ወታደሮች እየሞቱ በሺ የሚቆጠሩት እየታሰሩና እየተማረኩ መሆኑን መናገርና ለህዝቡ መስከርም አይፈልግም። ይሄም እንዲነገርበትም አይፈልግም። ስለዚህ ለሱ የእስክንድር ደብዳቤ እልል በቅምጤው ነው የሚሆነው። እስክንድር ግን ማን እንደሆነ የኢትዮጵያ ህዝብ ያውቃል፣ እኛም እናውቃለን። እስክንድር ደግሞ ከምንም በላይ ለራሱ ታማኝ የሆነ በምንም መልኩ ብታገኘው የኢትዮጵያን ህዝብ ፍላጎት ለማንም አሳልፎ መስጠት የማይፈልግ ሪሊ የቁርጥ ቀን ሰው ነው። ግን ከአመራር መውረዱ ደግሞ ሰይ የሚያስብል ነው። ምክንያቱም እሱን የምናውቀው የድርጊቱን የሚያደርጋቸውን ነገሮች የምንከታተል ሰዎች የምናውቀው ሞር ስትራቴጂክ ስራዎች ላይ፣ አማካሪነት ላይ፣ የውጭ ዲፕሎማሲዎች ላይ ቢሰራ የተሻለ ነው። ይህንን መጨረሻ ላይ ያወቀው ይመስለኛል። ሰዎችን የማደራጀት ብቃት አለው። ሰዎችን የማነሳሳት ኢንስፓየር የማድረግ አቅም አለው። አይ ቲንክ ይሄን ያስፈራቸው ይመስለኛል አብይና ተከታዮቹ። ስለዚህ የተገኘውን ጥላሸት በቀባት አክቹአሊ ይሄን ደብዳቤ ባያስገባም ሌላ የሚጠሩ ሰው አያጡም ነበር የሐሰት ፕሮፓጋንዳ ለመስራት። መንግስት ይሄን ፕሮፓጋንዳ ይሰራል። ምክንያቱም ከህዝብ የሚሰበሰብ የግብር ገንዘብ አለ። እሱን እንዳፈለገው ያባክናል። ይሄ የሚታወቅ ነገር ነው። ታጋዮችም እኮ የሚታገሉት እኮ ይሄንን ብክነት ለመከላከል ነው። ይሄን ለማሳጠር ደግሞ እንደነ እስክንድር ያሉ ሰዎች መኖራቸው የትኛው ቦታ ላይ ደግሞ መስራት እንዳለባቸው መወሰን መቻላቸው በራሱ ትልቅ ስኬት ነው። እንደዚህ አይነት የተቃውሞ ኃይሎችም ደግሞ መማር ካለባቸው ከእንደዚህ አይነት ሂደት ሁልጊዜ በስልጣን ሽኩቻ እርስ በራሳቸው በመጋጨት ጊዜ ከሚያጠፉ ይልቅ አይ እኔ እኮ ይሄንን ብሰራ ይሄኛው ስልጣን እኮ ከሌ ቢወስድ የሚል ራስን የማወቅ ግምገማ ላይ መድረስ ቢችሉ ሪሊ ትልቅ ነገር ነው። እስክንድር እንዲያውም አሁን ያስተማረበት ይመስለኛል። ሌሎችን መማር ከቻለ የአብይ መንግስት መማር ይችል ነበር። ስልጣንን የሙጥኝ ብሎ ባያዝ ኢትዮጵያን የሚያሻግር አይደለም። አቅም ማወቅ አለመቻልን ማወቅና ለሚችል ሰው አሳልፎ መስጠት እኮ ትልቅ ነገር ነው። ለኢትዮጵያ ህዝብ እኮ ትልቅ ነገር ማድረግ ነው። እንደውም አብይ ይሄንን የሐሰት ፕሮፓጋንዳ ከመስራት ይልቅ የእስክንድርን ጉዞ መማሪያ ያደርገው። እንደዚሁም ሌሎች ተቃዋሚ ኃይሎች እስክንድር የሄደበት መንገድ እኮ ሪሊ ትግሉን ለማገዝ እኮ በጣም በጣም አስፈላጊ ከሚባሉ አንዱ ግብአቶች ነው ብሎ መማሪያ መድረክ መሆን መቻል ነበረበት ብዬ አስባለሁ። መሳይ እንግዲህ ዘሪሁን ከፋኖ ትግል ጋር በተያዘ ያው እንዲያነት አንድነቱ ሲመጣ አንዳንድ የተደበቁ አቋሞችም እንደዚሁ ግልጥልጣቸው እየወጡ ነው። አንዳንድ ወገኖች ይህንን አንድነት ሲመጣ ከወዲሁ የብልጽግናውን መስመር የሚደግፍ አቋም ይዘው ፋኖን የሚያጥላላ እንደዚሁ ተልእኮ ያላቸው ይመስል አንዳንድ መረጃዎችንና ዘገባዎችን እየሰሩ ነው። ከዚህ አንፃር አንዳንድ አካላትን እንደው በጊዜ መውቀስ አያስፈልግም። ጊዜው ሲደርስ ግን በሚገባ በዝርዝር የሰሯቸውን የጻፏቸውን የሚያደርጓቸውን ጠቅሰን ልንሞግታቸው ይገባል። መሞገት ነው ሁሉ እዚህ ያለው ልክ ነው ማለት አይደለም። ግን ደግሞ የስርዓቱን በኢትዮጵያን መከራ ውስጥ የከተተን የአብይ አህመድ አገዛዝ በዚህ በመጨረሻው ሰዓት እየተፈራገጠ ባለ ሰዓት እንዲድን የሚያስፈልጉትን ነገሮች የሚያቀርቡ አንዳንድ አካላት ከድርጊታቸው መቆጠብ አለባቸው። ይሄ በኢትዮጵያ ህዝብ ህይወት ላይ መቀለድ ነው። ይህን ስርዓት እድሜ የሚያሰጠው ይህን ስርዓት እድሜ የሚያስቀጥለውን ነገር የሚያደርጉ በሙሉ ከድርጊታቸው ካልተቆጠቡ ነገ ከነገወዲያ በታሪክም ይወቀሳሉ። ምናልባትም ህግና ፍትህ በሚሰፍን ጊዜም ከተጠያቂነት የሚያመልጡ አይደሉም። ወደ ሌላው ርዕሰ ጉዳይ ሊድ ዘሪሁን ምናልባት ከዚህ ሰሞኑን ከፍ ብሎ ከተነሱት ዜናዎች አንዱ የፕሬዝዳንት ትራምፕ ለአልሲሲ የጻፉት ደብዳቤ ነው። ያን ደብዳቤ ተከትሎ ደግሞ አንዳንድ ጭር ሲል አንወድም ባይ አርቲስቶች ደግሞ ለፕሬዝዳንት ትራምፕ የምላሽ ደብዳቤ የጻፉበትም ሁኔታ ሰምተናል። ለማንኛውም ደብዳቤውን እንዴት አየኸው? በጣም አደገኛ የዲፕሎማሲ አጣብቂኝ ውስጥ እንደገባች ባለሙያዎች እየተናገሩ ነው። ለኢትዮጵያ የመጣባት በተለይ ከአሜሪካ አካባቢ የመጣባት ጫና ምናልባት አብይ አህመድ በዚህ ቁመናው በአገር ቤት ውስጥ እንደዚህ ተዳክሞ ከጎረቤት ሀገራት ጋር ተጣልቶ የሱ
ዋና ቀጣሪና አስተዳዳሪ የሆነችው የተባበሩት አረብ ኤሚሬትስ ከዚያም በምትባረርበት በዚህ ወቅት ላይ አሜሪካ እንዲህ አይነት አቋም መያዟ ለአብይ አህመድ መርዶ ነው ብለው የሚገልጹ ወገኖች አሉ። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, it's beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? Why would we have done that? We financed it. This country would, I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, you know, they don't have enough water in the Nile. And they use that for a lot of things, including entertainment and travel and tourism and everything. I mean, I don't know. They got a big dam. I got to work that one out now too. ደብዳቤው በራሱ ብዙ ነገር ይነግረናል። ደብዳቤው ሁለት የተፋጠጡ ሀገሮች አሉ ይያለ ደብዳቤው የተጻፈው ግን ለአንዱ ለግብጽ ብቻ ነው። ኢትዮጵያ እንድታውቅ የተደረገው በግልባጭ ነው እንዲያውቁት በሚል እንጂ የጉዳዩ ባለቤት ተደርጋ በኩል ደረጃ ታይታ ደብዳቤ አልደረሳትም። ለዛውም ከሳውዲ አረቢያና ከተባበሩት አረብ ኤሚሬት በሶስተኛ ደረጃ ነው የኢትዮጵያ ፕሬዝዳንት ግልባጩ ስም ዝርዝራቸውም የሚታየው። ለምን እንደዚህ ተደረገ? ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አባይ ላይ የሉም ወይስ ምን ተፈልጎ ነው? እንደው ቀጠናዊ ጉዳይ ላይ ሰፊ የሆነ እጃቸውን ስላስገቡ አሜሪካ እነዚህንም የዚህ አካል ለማድረግ ፈልጋ ነው? ኢትዮጵያን በዚህ ደረጃ ወደ ጎን ገፍታ ለግብጽ ያደላ አቋሚ በሚትይዝበት በዚህ ወቅት ላይ እንዲህ አይነቱ ደብዳቤ ምን ማለት ነው የሚለውንም እስቲ አጠቃላይ ሁኔታውን እንዴት እየተከታተልክ ነው? በጣም ጥሩ። እንግዲህ የአብይን የዲፕሎማሲ ቀመር መመልከት የሚያስፈልግ ይመስለኛል። ወደ ሚስተር ትራምፕ ደብዳቤ ከመሄዳችን በፊት የአብይ ቀመር በጣም ደካማና የቀበሮዋን ስሌት የተከተለ ነው። ቀበሮዋ ምን አለች? ሰው ማለት በግ ያለው ነው አለች። that means ለሷ ሰው ማለት በግ ያለው ብቻ ነው። ነው በግ ከሌለው ምንም ሰው አይደለም። አብይ ልክ እንደዛች ቀበሮ ነው። በዚች ከተማ በሚያብለጨለጨች አዲስ አበባ ላይ አንድ ህንጻ የሚያቆምለት ወይ ቀለም የሚቀባለት ወይም ለዛች ቀለም ብር የሚሰጠው ወይም ደግሞ ለዚህ ጦርነት ፍጆታ ድሮን የሚሰጠው መንግስት ካገኘ ከማንም ጋር ይሰራል። በቃ ታሴት አጭራጭር ነው። ይሄ ሎንግ ራን ወይም ደግሞ በረጅም ጊዜ ወቅት እኮ የኢትዮጵያን የውጭ ግንኙነት ያዳብርልኛል፣ የኢትዮጵያን ብልጽግና ወደ ተሻለ ያሻግርልኛል ብሎ የሚያስብ አይደለም። የአጭር ጊዜ ነው። በቃ ሰው ማለት በግ ያለው ነው እንዳለችው ቀበሮ ማለት ነው። ዛች ጋር የሆነች በግ ከሰጠኸው ወይም እዚች ጋር ዶላር ጣል ካረክለት ምን እየተሰራ የማያውቀው በቀጣይ ሎንግ ራን ላይ ምንድነው ኢፌክቱ የሚያውቀው አይደለም። ስለዚህ ከአረብ ሀገሮች ጋር ያለው ግንኙነት ከዛ ጋር የተዛመደ ነው። አዲስ አበባ ላይ መሬት እንደልባቸው መግዛት ይችላሉ። እሱም ይቸበችብላቸዋል፣ ጥቂት ዶላሮች ያገኛል። እንደዚሁም በዛ ምላሽም ሌላም ድሮን ተጨማሪዎች ያገኛል። ዳትዚት ሎንግ ራን የሚባል የዚች ሀገር ሰስተነብል የሆነ ዲፕሎማሲያዊ ግንኙነት እንደዚሁም ደግሞ የኢኮኖሚ እና ልማት እንቅስቃሴዎች እንዲቀጥሉ እኮ ግንኙነቴ በእንደዚህ መስፈርቶችና ፕሪንሲፕሎች ላይ መቆም አለበት ብሎ የሚንቀሳቀስ አይደለም። ጀስት በአፈተተው የሚሄድ ነው። ስለዚህ አሜሪካ እንግዲህ ላለፉት 100 ዓመታት ከኢትዮጵያ ጋር ያለው ግንኙነት ምናልባት ጥቂት ሻክሯል ብለን ከተናገረን በደርግ ጊዜ የነበረው ጊዜ ነው። አሁን ደግሞ አብይ ከመጣ በኋላ ነው። አሜሪካ ከጂኦፖለቲካል ስትራቴጂ አኳያ ኢትዮጵያ ካለችበት የጂኦግራፊ አቀማመጥ የፖለቲካ ሁኔታ የምስራቅ አፍሪካ በተለይ ቀንዱ የፖለቲካ ሁኔታ አኳያ ኢትዮጵያ የተሻለ ጥቅም ታስገኝልኛለች ብላ ስለምታስብ አሜሪካ ኢትዮጵያን አባብላ ነው በእርዳታም ይሁን በጀት ድጎማም ይሁን በተለያዩ ድርጊቶች ኢትዮጵያን ለመያዝ የምትሞክረው ኢቭን በሚሊተሪ ስልጠናዎች ይሁን ይሄን ነበር። አብይ ይሄንን ማየት አልቻለም። I think የነ ትራምፕ መንግስት ደግሞ ይሄን የተመለከቱ ይመስለኛል። የሰውየውን ወላዋይነት ወይም ደግሞ የራሱን አገር ጥቅም አስጠብቆ የነሱንም ጥቅም እንደሚያስጠብቅ የሚያምኑበት ሰው ሆኖ አላገኙትም። የኢትዮጵያን ጥቅም ማስጠበቅ ቻለ ማለት የክልሉን
ደህንነት በተለይ ያሉትን ጦርነቶች የማስቆም በተለይ ከጎረቤት ሀገሮች ጋር ያለውን ግጭቶች እንደዚሁም ደግሞ አጠቃላይ የቀጠናውን ሰላም የማስከበር አቅም አለው ማለት እኮ ነው። አብይ ይሄንን ነው ያለው። ባለፉት 6 ዓመታት አብይ የቀጠናውን እንደውም ሰላም የበለጠ የሚያናጋ አይነት ሰው ሆኖ ነው የመጣው ከማረጋጋት ይልቅ ማለት ነው። አንድ ሀገር ውስጥ ያለው ሰላም በአጠቃላይ የለም በሚባል ደረጃ ላይ ነው ከአዲስ አበባ ውጪ ወይም ደግሞ ከጥቂት ከተሞች ውጪ። እንደዚሁም ደግሞ በድንበር አካባቢ ያለው ግጭቶች እየተስፋፉ ነው። ይሄን ተሻግሮ ደግሞ ወደ ሌሎች አገሮች እየተሻገረ ነው። ኢትዮጵያ አንድ የነበራት አድቫንቴጅ ምንድነው? ኢቭን የውስጡን ችግሮች እንኳን እንዳሉ ሆነው በተለይ በቀጠናው ላይ ያላት የሞኖፖሊ በተለይ ሴኩሪቲ ሞኖፖሊ ከፍተኛ የሚባል ደረጃ አብይ ያንን ያሳጣው። የአሜሪካ መንግስት ደግሞ የሚፈልጋቸው ጥቅሞች አሉ። በተለይ ከደህንነት አቋያ በተለይ ቀጠናውን ሰላም ከማስከበር አቋያ የተሻለ የሚለውን አገር ይመርጣል። አይታቸው ከሆነ እንደውም የነ ትራምፕ አድሚኒስትሬሽን ስልጣን ላይ ከወጡ በኋላ ግንኙነታቸውን የበለጠ ያደረጉት ከማን ጋር ነው? ከኬንያ ጋር ነው። እንደውም ዊሊያም ሩቶን ራሱ እስከ ዋይት ሃውስ ጋብዘው ማነጋገር ችለዋል። ይሄ የሚያሳየ አሜሪካ የራስን ጥቅም ማስጠበቅ ከቻልክ የኛንም ጥቅም ታስጠብቃለህ ነው። ስለዚህ ራስህን ጠብቅ እና ደግሞ የቀጠናውንም ሰላም ደግሞ የማስጠበቅ አቅም አለህ ነው። ስለዚህም ነው አይ ቲንክ ትራምፕ ይሄንን መልእክት ያስተላለፈ ይመስለኛል። ራሳችሁን መጠበቅ ያልቻላችሁ የቀጠናውን ሰላም የማረጋጋት አቅም ይኖራችኋል ብዬ አላስብም ነው በዲፕሎማሲያዊ ቋንቋ። እርግጥ ትራምፕ የራሱ ጅዋጅዌዎች እንዳሉት ሆነው ግን ለአብይ አስተዳደር የገለጸ ነው ይሄን ያህል እንኳን አቅም የኔ ደብዳቤ እንኳን የሚደርሳችሁ አይነት ሰዎች አልሆናችሁም ነው። አሜሪካ በኢትዮጵያ ጉዳይ ምትቀልድ አልነበረችም የሚታወቅ ነው። ትራምፕ ይምጣ ኦባማ ይሁን ጆ ባይደን ይሁን ኢትዮጵያ በተቻላት አሜሪካ በተቻላት መጠን ከኢትዮጵያ ጋር ያላት ግንኙነት የሰመረ እንዲሆን ትፈልጋለች። ጠንካራ መንግስት ካለ የቀጠናው ሰላምን የተረጋጋ ይሆናል ብላ ታስባለች። ምክንያቱም there is no free lunch የነፃ ምሳ የሚባል የለም አይደል እንዴ? ቀጠናውን ማረጋጋት ራስን ማረጋጋት ከቻልክ ቀጠናውንም ሰላም ማረጋጋት ትችላለህ። ስለዚህ አሜሪካ ለአንተም ድጋፍ መስጠት ትችላለች። ምክንያቱም የቀጠናው መረጋጋት ለአሜሪካም አስፈላጊ ስለሆነ። ስለዚህ ራስን ጥቀም እኔም እጠቅምሃለሁ አሜሪካ ጋር የነበረው ግንኙነት መሆንም ያለበት ያ ነው። አብይ ያንን ፖቴንሻል ትራምፕ ይሄንን ፖቴንሻል ከአብይ አላየም። ይሄን ደግሞ ለማየት በቂ ጊዜ ነበራቸው። 5 ዓመታት ቀላል አይደለም። አሜሪካ ይሄንን በደንብ አይታለች። ይሄ አስተዳደር ከአዲስ አበባ ውጪ እኮ የተቋጠራቸው ቦታዎች የለም። ሁልጊዜ ዩኤስዲ ስቴት ዲፓርትመንት እኮ የሚያወጣዎች መግለጫዎች አሉ። በኢትዮጵያ እዚህ አካባቢዎች ዜጎቻችን በዚህ አካባቢዎች እንዳትሄዱ ኦልሞስት ከአዲስ አበባ ውጪ እኮ ሁሉ ቀይ በቀይ ናቸው። አትሊስ ዴንጀር የሚባሉ የአሜሪካ ዜጎችም ሆነ ሌሎች ዜጎች እንዳይሄዱባቸው ቱሪስቶች እንዳይጎበኙ ማስጠንቀቂያ የሚሰጥባቸው አካባቢዎች ናቸው። ትራምፕ ዝም ብሎ ደብዳቤ አይጽፍም። ስቴት ዲፓርትመንቱ ያለውን ሪፖርት ይናገራል። የኢትዮጵያ አሁን ያለው አስተዳደር ችግር ይሄ ነው። እንኳን የቀጠናውን ሰላም ለማስከበር አይደለም የራሱን ማስከበር የማይችል መንግስት ነው። አብይ ራሱን መጠበቅ አልቻለም ነው በሌላ አገላለጽ። ስለዚህ የተሻለው ወደ ግብጽ አስተዳደር መሄድና ኢትዮጵያን ማስፈራራት መቻል ነው። እንግዲህ ይሄንን አድቫንቴጅ ይሄንን ደብዳቤ ተመልክተው ወይም ደግሞ ድክመታቸውን ተመልክተው ምላሽ ይሰጣሉ፣ እሱ የምናየው ነገር ነው የሚሆነው። ነገር ግን አሜሪካን ብሌም ከማድረግ ወይም ደግሞ አሜሪካ ጣልቃ ገብታብናለች ከማለት ይልቅ እኛ ምን ሰርተናል ነው ጥያቄው። ወይም በውስጥ ፍላጎታችን ገብታለች ወይ ምናምን የሚለው የፖለቲካዊ ጨዋታ ከመግባቱ በፊት አብይ ሪሊ የራሱን ስራ ሰርቷል ወይ? አሜሪካ ጋር አይደለም እንደው ቅርብ ካሉት ሀገሮች ጋር እንኳን የተሳካ ዲፕሎማሲያዊ ግንኙነት አለ። ከኬንያ ጋር የተሻለ ዲፕሎማሲያዊ ግንኙነት አለ። ይሄን እንኳን ተዋል he failed ከኤርትራ ጋር እኮ የነበረውን ግንኙነት እኮ እንዳይመለስ አድርጎም ሰብሮታል እኮ። ይሄንንም አይተናል። ከጅቡቲ ጋር የነበረውን ንትርክ የምናውቀው ነው። ስለዚህ እያንዳንዱ ድንበር ከሚጋራ ሀገሮች ጋር ግጭት ውስጥ የገባ ሰው ነው። ስለዚህ ያን የሞራል ልዕልና ሊይዝ አይችልም። የቀጠናውን ሰላም የማስከበር አቅም አለ ብሎ ሊናገር አይችልም። ኢትዮጵያን ያሳጣት ይሄንን እድል ነው። አሜሪካ ጋር መስራት መቻል የሚሰጡ ጥቅሞች አሉ። ሚሊተሪ ድጋፎች ይኖርሃል፣ ዳይሬክት በጀት ሰፖርት ይኖርሃል፣ ሌሎች እንደዚሁ እርዳታ ድጋፎች ይኖርሃል። ይሄን ሁሉ ነው እና ይሄ ትልቁ የአብይ ስህተት ነው እንጂ የትራምፕ ከግብጽ ጋር በፍቅር መውደቅን የሚያሳይ አይደለም ለኔ። እንደው ዘሪሁን አብይ አህመድ
ለውጪ ተጽዕኖ አይንበረከክም። በተለይ አሁን ብልጽግናው መንደር ያሉ ሰዎች ለውጪ ኃይሎች ቢንበረከክ ኖሮ ያኔ ነው ገና በጠዋቱ ነው የአባይ ግድብ ጉዳይ ቀልጦ የቀረው። አብይ ግን አይሆንም ብሎ ታስታውሳለህ የአብይ አህመድ አማካሪ የነበረ አሁን የሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቴ የተናገረውን ትራምፕን እንዴት እንዳደረገው ሲያስጠነቅቀው ሁሉ የማን ሀገር መሪ እንደሆንክ ታውቃለህ ወይ ብሎ አብይ ለትራምፕ እንደተናገረው የገለጸበት የሞኞች ጫወታ ሁሉም ሰው እንደነሱ ሞኝ ይመስላቸዋልና አብይ በዛ ደረጃ ሊናገር የሚችል አይደለም። በአደባባይ ነው እኔ ለአሜሪካ ዋጋለሁ ብሎ ለኒውዮርከር ታይምስ ጋዜጠኛ የተናገረው። በአገር ክደት ወንጀል የሚያስጠይቅ ነበረ። ጠቅላይ ሚኒስትር ሆኖ ለሌላ ሀገር ዋጋለሁ ብሎ መናገሩ በራሱ የሚያስጠይቀው እንዲህ አይነትን ሰው ከሃዲ ቅጥረኛ የሆነ ለተባበሩት አረብ ኤሚሬትስ ውሎ የሚያድር ሀገሪቱን አሳልፎ የሰጠን ሰው የኢትዮጵያን ጥቅም ያስከብራል፣ በዚህ ጉዳይ ላይም ፊቱን አይሰጥም ጀርባውን አይሰጥም ብለው የሚናገሩ የብልጽግና ሰዎች መድረኩን ለመሙላት ይፈልጋሉ። ለማንኛውም አብይ አህመድ እንደዛ አይነት ሰው አይደለም። በዚህ በአባይ ግድብ ላይም ከዚህ በፊትም ያለውን ቁማር አስበልቷል። አሁን የተመረቀ የተባለው የአባይ ግድብ እንግዲህ ዛሬ 5ኛ ወሩ ላይ ደርሰናል። 6ኛ ወር እየገባን ነው። ኢትዮጵያውያን ከዚህ ከአባይ ግድብ አንድም በረከት አላገኙም። ምንም የታየ ነገር የለም። ቸበርቻቻውና ጩኸቱ ነው ድግሱን የደመቀው። ለማንኛውም አብያው ምን ሊያደርግ ይችላል? አሜሪካ አፍጥጣ መታለች። እሸመግላለሁ ብላለች። ስሸመግል የራሱ አቋም ይታወቃል። ለማን እንደምታደላ በግልጽ የሚታወቅ ጉዳይ ነው። ሌላው ቀርቶ አብይ አህመድ እጅ የሰጠባቸው ብዙ ጉዳዮችን ማንሳት ይቻላል። ሰሞኑን አንድ ዜና ተከታትለ ከሆነ ከአሜሪካ ጋር ኢትዮጵያ የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘረመል የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ነው በጤና ባለሙያዎች ዘንድ ያለው። ኢትዮጵያውያን አጠቃላይ መረጃዎቻቸው በሙሉ ወደ አሜሪካ ነው የሚመጣው። አሳልፋ ሰጥታለች ኢትዮጵያ። አብይ አህመድ ትንሽ ዶላር ያገኛል። ለዚህ ግን የሚሰጠው ነገር ይበዛል። ይሄ ለኢትዮጵያ ሕዝብ አይነገርም። ይሄንን ስምምነት ኬንያ አልፈልግም ብላ አሽቀንጥራ ጥላለች። ይሄ ሰውዬ ምንድነው ኢትዮጵያን የሚያስከብረው? በየሄደበት የኢትዮጵያን ክብርና ጥንታዊ የሆነውን ዝናዋን ጭምር አፈር ከድሜ ያበላ ሰው ነው። አሁንም በዚህ ስምምነት ላይ ወይም ደግሞ በሚመጣው ድርድር ላይ የኢትዮጵያን ጥቅም ያስከብራል ብሎ የሚጠብቅ ካለ እሱ የክፍለ ዘመኑ ቂል ነው የዋ ነው ብሎ መውሰድ የሚቻል ይመስለኛልና ምን ትጠብቃለህ? እውነት አብይ በዚህ መልኩ የፕሬዝዳንት ትራምፕን ጫና ተቋቁሞ ኢትዮጵያን አሸናፊ በሚያደርግ ድርድር ውስጥ ይገባል? አብይ እንዴት ማስቀመጥ ይቻላል? አብይ ከፍተኛ ዕዳ እንዳለበት ግለሰብ ወይም ቁማርተኛም ልትለው ትችላለህ። ያን የቁማር ሱስ ለማስታገስ የትኛውንም ነገር ሸጦ ቁማሩን ቢያስታግስ እንደሚሻ አይነት ሰው ነው አብይ። አንተ የምትለው ይሄ የሀገር ልዕልና ወይም ደግሞ የሀገር ፍቅር ወይም ደግሞ የሀገር መብት ማስከበር ሲያልፍ የሚነካው አይደለም። ቀደም ሲል እኮ ጠቅሰዋል። አረብ ኤሚሬትስ ያለምንም ህጋዊ ሂደት ወይም ደግሞ አጠቃላይ አገሪቷ ላይ የሚፈጥረውን የኢኮኖሚ ቀውስ በከተሞች ዜጎች ላይ የሚፈጥረውን የኢኮኖሚ አለመረጋጋት ሳይመለከት ነው ያን ሁሉ ያደረገው። ከዚህ በፊትም ተናግሮታል። እኔ ዶላር የሚያመጣለት ነገር ለመሸጥ ዝግጁ ነው። አባይን የሚገዛ የአባይ ግድብን የሚገዛ አካል ካለ አቅም ኖሮት አብይ ከመሸጥ ወደኋላ የሚል ሰው አይደለም። ይቺ ፕሮፓጋንዳቸው አሁን ቅድም ያልከው ይሄ እኛ ኢትዮጵያ አንድነት ጠባቂዎች ነን የሚል የምናውቃቸው ነው። አስተዳደጋቸውም ከወያኔ ጋር ያሳለፉት ዘመንም የኢትዮጵያን ጥቅም ከማስከበር ጋር የተያያዘ ታሪክ አይደለም። ይልቁንም የኢትዮጵያን ታሪክ የከበረ ስም በማጉደፍ የኢትዮጵያን ሕዝብ የሞራል ልዕልና ዝቅ በማድረግ ይብን ለማኝ እስከማድረግ ለማኞች ነን ብሎ ማህበረሰቡን እስከማውረድ እስከ ማቆሸሽ የደረሰ ማንነት ያላቸው ሰዎች ናቸው። ዛሬ ራሳቸውን የተለየ ቀለም ቀባብተው እኛ የኢትዮጵያ አንድነት ተቆርቋሪዎች ነው ቢሉ የሚሰማቸው የለም።
እኔ ከትራምፕ ጋር አይደለም ዛሬ ከጅቡቲ ጋር እንኳን ብንቀመጥ የምንከራከርበት እንኳን የሞራል ልዕልና የሌለን ዜጎች ሆነናል። እውነት ለመናገር ሰው አብይ እንኳን በአባይ ጉዳይ ላይ ይደራደር በአባይ ላይ ሂሳብ ሊደራደር የሚችል ከመጣ አይኑን አያሽም። ኢቭን ዋጋው እንኳን ይሄን ያህል ነው ብሎ እንኳን የመናገር አቅም ያለው አይደለም። ብቻ እሱ አይኑ ላይ ብልጭ የሚል ዶላር ያገኝ። ለዚህም ነው ከአይኤምኤፍ ጋር ሲፈራረም ተመሳሳይ ነገር ነው። የኢኮኖሚ ስትራክቸሩ ምን ይመስላል፣ ዲቫልዩ ብናረግ ብራችንን አሁን ብንቀንሰው ምን ያመጣብናል የሚል እንኳን ካልኩሌሽን ውስጥ እንኳን አልገባ። አንድ ባለሙያ በቀላሉ ሊያያቸው የሚችል አንድ የኢኮኖሚ ሳይንቲስት ኢኮኖሚ ባለሙያ በቀላሉ የሚያጠናቸውንና ሐሳብ የሚሰጥባቸውን ነገሮች እኮ ማብላላት ሳይችል ይሄን ውሳኔ እንዲወስን ያደረገውና ዛሬ ይሄው ኢኮኖሚው እንዳልሆነ ሆኖ የምናገኘው አብይ ካሳየው ምንም ነገር መሸጥ የሚችል ነው። ስለዚህ እንኳን በኢትዮጵያ አጠቃላይ ጥቅም ላይ ቀርቶ ሊደራደር ቀርቶ አይደለም አባይ ግድብን ይሄን ያህል ገንዘብ ሰጥተን ሽጥልን ካሉት የሚሸጥ ነው። አባይ የኔ አይደለም ሊል የሚችል ምክር ነው። እሱም ሪአክሱንም ሃይሉት ሊሸጥልህ ይችላል። ችግር ያለበት አይደለም። ይሄ ታሪካችን አይደለም ብሎ እኮ ሲናገር የነበረ ሰው እኮ ነው። ታሪክ ስንል የሚል እኮ ነው። 3000 ዘመን የቆየች ሀገር ዝም ብላ ብቅ ያለች አይደለችም። ታሪክ ያላት ነው፣ የህዝቦች ማንነት ባህል ያላት ሀገር ነች። አብይ ግን ይሄ የማይስማማው ነው። መጀመሪያ እኮ ሲመጣም እኮ ኢትዮጵያዊ ምልክቱ አንበሳ ይሆን ምንም ከኢትዮጵያ ታሪክ ጋር ወይም ደግሞ ከኢትዮጵያ ስነልቦና ጋር የማይሄድ ፒኮክ አርጎ ቁጭ ያደረገው ሰውየው ምን እንደሚያደርግ እንኳን የሚያውቅ አይደለም። ይሄው ስነልቦናው ነው የማህበረሰቡ ስለልቦና ወይም ማንነት ወይም ደግሞ ኢትዮጵያዊ ሲባል ያለውን ይሄ መለኪያ አያውቀውም። አብይ just like ከፍተኛ ሱስ ውስጥ እንዳለ ሰው ነው። በቃ ገንዘቡን ብቻ ነው የሚፈልገው። ያን ሱስ ማስታገስ ነው፣ ገንዘቡን ነው የሚፈልገው አይነት ሰው። ስለዚህ እሱን እንደው ማጨት ለእንዲህ አይነት ድርድር ወይም ደግሞ ማሰብ ለኔ ወለፈንዲ ነው። ይህ ሰውዬ ትራምፕ አይደለም ከጅቡቲ ጋር እንኳን ቢደራደር አሳልፎ የሚሰጠን አይነት ሰው ነው። ከአብይ ምን ጠብቃለህ? እኔ ምንም እንጠብቀው ሁልጊዜ እላለሁ ከአብይ 5 ደቂቃ ቁጭ ብለህ የምትሰማው አይነት ሰው አይደለም። ወይም ደግሞ ለማስረዳትም የምትሞክረው ሰው አይደለም። እንዲገባው የሚፈልግ አይደለም። በራሱ ህልም ውስጥ ያለ ሰው ዝም ብሎ ጀስት ቃላትን በማገጣጠም ደስ ያለውን ነገር የሚናገር አጠቃላይ የሀገሪቷን ታሪክ ወይ ኢኮኖሚ አካሄድ የማህበረሰቡን ብልጽግና ለማወቅ ለመረዳት እንደዚሁም ደግሞ ራዕይ ለማስቀመጥ የማይፈልግ አይነት ሰው ነው ብዬ ነው የማስበው። ስለዚህ ከዚህ አይነት ድርድር ኢትዮጵያ የተሻለ ነገር ታገኛለች ብዬ አላስብም። ምክንያቱም የተሻለ አመራር የላትም። የተሻለ ዲፕሎማሲ አቅም ወይም የመደራደር አቅም ያላቸው ባለሙያዎች ከአብይ ጋር የሉም። አሁን አብዛኞቹ ራሳቸውን ለሆዳቸው የሸጡ ማንነታቸውን አሳልፈው እየሰጡ ሀገራቸውን ለመካር ምንጊዜም ዝግጁ የሆኑ ሰዎች የተሰበሰቡበት ቡድን ነው። ስለዚህ እንኳን ዲፕሎማሲው ላይ ጥሩ ነገር ሊያመጣ አባይን ግድብ እንኳን ለግብጽ እንኳን ሸጦ ቢባል ችግር ያለበት አይመስለኝም። በኔ ምን እንደው ሊከሰት ይችላል? ምናልባት ፕሬዝዳንት ትራምፕ እስከምን ርቀት ሊሄዱ ይችላሉ? በአባይ ጉዳይ ላይ ለግብጽ ያደላ አቋም እንዳላቸው በመጀመሪያው ዙር የፕሬዝዳንትነት ዘመናቸውም እንደዚሁ ፍንጭ የሰጡበት ሁኔታ አለ። ወዲህም ከመጡም በኋላ እንደዚሁ ለአባይ ግድብ አሜሪካ ገንዘብ መስጠቷን በመግለጽ ጠጋ የሚሉበት ሁኔታ ምን ለማግኘት ነው? ለግብጽ በዚህ አይነት ደረጃ ምስጋና ማቅረባቸው ከዛም ባሻገር ግብጽ የምትፈልጋቸው ነጥቦች ነው በደብዳቤው ላይ የተካተተው። ኢትዮጵያ ከዚህ አንፃር ምን የመከራከሪያ ቁመና ኖሯት በተለይም በአብይ አህመድ ተወክላ አሸናፊ ሆና ትወጣለች የሚለው እንዳለ ሆኖ ምን እንጠብቃለን? ፕሬዝዳንት ትራምፕ እስከምን ርቀት ሊሄዱ ይችላሉ? የሚመረተውን ኤሌክትሪክ ለሱዳንና ለግብጽም የመሸጡ ሁኔታ አማራጭ እንዳለ ሁሉ በደብዳቤያቸው ላይ ጠቅሰዋል። ብዙ ነገር ያነሱበት ሁኔታ ነው ያለውና ኢትዮጵያ ከዚህ አንፃር አብይ አህመድ በሀገር ውስጥ ቴሌቪዥን ለህዝቡ እንደሚፎክረውና እንደሚሸልለው አንገቴ ይቆረጣል እንጂ በጥቅሞቻችን አሳልፈን ምን ሰጥ አይደለንም እንደሚለው አይነት ነገር እንደማይከሰት ይታወቃል። ሁሉም የመከራከሪያና የመደራደሪያ አቅሞቹ ተሟጣው አልቀዋል። አብይ አሁን ኩስስ ያለ በጣም አቅም የሌለው ፍጡር ሆኖ ነው የሚታየው። ለማንኛውም ምን እንጠብቃለን? ፕሬዝዳንት ትራምፕ እስከምን ርቀት ይሄዳሉ?
እንግዲህ የአንድ ሀገር ድንበርና ታሪክ ማንነት የሚቆየው ካለህ የመደራደር አቅም ጋር የተያያዘ ነው። የትኛውም ሀገር ዝም ብሎ ከመሬት ተነስቶ አይጠላም። ጥቅም የማስከበር ጉዳይ ነው አይደለ? እና የመደራደር አቅም አለ ሆይ ነው። ጥቅም አለ። ለምሳሌ አሜሪካ በዛ ቀጠና ላይ ከኢትዮጵያ የተለየ ጥቅም አይደላትም፣ ምንም ጥያቄ የለውም። ግን በዛ ቀጠና ላይ የተሻለ ሰላም ማስከበር ከቻለች ይለው ስጠኝ ሰጣሃል ነው። ሌላ ግንኙነት የለም። በመልክህ ወይም በቁመና በታሪክህ ወዳለ ወይ ጠላሃለ የሚል አይደለም ዲፕሎማሲያዊ ግንኙነት። እጅ ላይ ምን አለ እሱ መደራደሪያ እናደርገው ነው። ይሄን ሰጠኛለህ ይሄን ሰጣሃል ነው። ሌላ አይደለም። ምናልባት ሚዛኑ እኩል ላይ መጣ ይችላል ኦፍ ኮርስ ስትደራደር፣ ግን ቢያንስ ያለህን አቅም ማሳየት መቻል አለብህ። ስለዚህ በዛው ኢትዮጵያ ታሪክ፣ ማንነት፣ ድንበር የምትለው ካለ የመከራከር አቅም ጋር ወይም ልታቀርባቸው ከምትችላቸው ማጓጓያዎች ጋር ጭምር ነው። አስተዳደር አሜሪካን ሊያጓጓበት የሚችል ነገር ምን አለው ነው። አሜሪካ ልትጓጓ የምትችለው የቀጠናው ሰላም መረጋጋት መቻል፣ በተለይ አሸባሪዎች ጋር በተያያዘ የሶማሊያ ይሁን በተለይ በጠረፍ አካባቢዎች ላይ ያን ሰላም ለማስከበር የሚያስችል ኃይል አለው ወይ ነው። ግብፅን ከተመለከትካት እኮ ጦሯን እኮ ወደ ሶማሊያ መላክ ጀምራለች አለ ባለፉት ወራት ልምምድም ማድረግ ጀምረዋል። እንግዲህ ይሄ የሚያሳይ ነገር ምን አለ? እኔ ይሄንን ቀጠና የተሻለ የመጠበቅ አቅም አለኝ ነው። ስዊዝን ካናል በተሻለም ደግሞ እዚህ ጋርም ፓወር አለኝ ነው። መደራደሪያ አቅም ይሄ ነው፣ ሌላ አይደለም። ኢትዮጵያ ያላት ታሪክ በራሱ የመደራደሪያ አቅም አይሆንም። አብይ እጁ ላይ ምንድነው ያለው ነው? እጁ ላይ ምንም ነገር የለም። አንድ የሀገሪቷን ሰላም ማስከበር አልቻለም። ከአዲስ አበባ እንኳን ተሻግሮ ይሄን ቦታ ላይ እኮ ሰላምና መረጋጋት አስፈኘ ዜጎች በሰላም ወጥቶ በሰላም ይገባሉ እኮ ብሎ አፉ ሞልቶ የሚናገርበት ነገር የለው። የታለውን የቀጠናውን ሰላም ለማረጋጋት የሞራል ልዕልና አለኝ ለማለት ነው። ኢትዮጵያ ከኃይለ ሥላሴ ጀምሮ የሰላም አስከባሪ ስትልክ እኮ ያለ ልዕልና ስላላት ነው እንጂ የወታደር ቁጥር ስላላት ወይም የተዋጊ የህዝብ ቁጥር ስላላት ብቻ አይደለም። ያላት ስትራቴጂካዊ አቀማመጥ እንደዚሁም ደግሞ የመደራደር አቅሟም ከፍተኛ ስለሆነ ነው። ፓን አፍሪካኒዝም ማቀንቀን የቻለች የአፍሪካን ህብረት መፍጠር የቻለች ሀገር ዜርፎር ያ ፓወር አላት ነው። አብይ እኮ ይሄንን ነው ገዝግዞ የበላው ባለፉት 5-6 ዓመታት። ይሄን አቅም የመደራደር አቅማችንን ኢትዮጵያ ለዓለም አቀፍ ማህበረሰቡ ልትሰጣቸው ወይም አለይ ብላ ልታጓጓቸው የምትችላቸውን እሴቶች ነው ያሳጣል። ኢትዮጵያ በአብይ በኩል ይዛ የምትሄደው እሴት ምንድነው እንጂ ትራምፕ ፐርሰናል ግጭት የለውም ከአብይ ጋር ወይም ኢትዮጵያን ዛሬ ካልጠላው ብሎ የሚነሳ አይደለም። የአሜሪካ ኢንተረስት የታወቀ ነው። ትራምፕ ስለመጣ አይደለም። በኦባማም ጊዜ በባይደንም ጊዜ ጀስት የዚህ ቀጠና ሰላም መረጋጋት የተቀላጠፈ የንግድ ስርዓትና እንቅስቃሴ ለማድረግ ይረዳናል ነው እኮ። በኢንድ ኦፍ ዘ ዴይ ምንሸጠው የምንለውጠው ነገር በሰላም ይሁን ነው። የትኛውም ሀገር እኮ እያደረገ ያለው ወይም እያከናወነ ያለው ይሄ ነው። ሌላው የጦርነት መነሻ ዝም ብሎ ጦርነት አይነሳም። ገላመጥከኝ ብሎ ጦርነት የሚያነሳ መንግስት የለም። እንሽጥ፣ እንለውጥ፣ እንነግድ፣ እናትርፍ ነው። አብይ ያንን እሴት ምን አይነት እሴት ነው እየጠየቀኝ ያለውና ምንም እሴት እጁ ላይ የለም። ምናልባት ያልካቸውን ነጥቦች ሊያመጡ ይችላሉ። ምናልባት ይሄን ኤሌክትሪሲቲ ለግብጽ መሸጥ ወይ ለሱዳን ወይ ደግሞ ለካምፓኒዎች ሽጥም ሊለው ይችላል። መደራደሩ አቅም አለህም። ይሄን ማድረግ ካልቻልክ ደግሞ ምናልባትም ወደ ዓለም አቀፉ የግልግል እንትን ውስጥ ሊከት ይችላል። እዛ ውስጥ ደግሞ እንደማን ናቸው ያሉት ነው። የግብጾች ኃይሎች አሉ፣ እንደሞ ከአሜሪካ ጎን የሚሰለፉ ሌሎች ኃይሎች አሉ። ስለዚህ በዓለም አቀፍ ሕግ ልትሸነፍ ትችላለህ ነው። አብይ ነው መጀመሪያ የቤት ስራውን ያልሰራው። አሜሪካ ኢትዮጵያን ጀስት ኢትዮጵያ ስለሆነች ብቻ ለጥላት ብላ ተነስታ አታውቅም። የትም ታሪክ ሆኖ አያውቅም። እንዲያውም ከኢትዮጵያ በምታገኛቸው ብዙ ነገሮች የሉም፣ ግን ብዙ እርዳታዎች ታደርጋለች። በቃ የቀጠናውን ሰላም ለማረጋጋት አቅም አላት ነው፣ ሌላ አይደለም። ይሄን ደግሞ ለብዙ ዓመታት የዘለቀ ግንኙነት አለን ነው። ታማኝነቱ አለ ነው። ይሄን ታማኝነት ነው አብይ የገዘገዘው። እጁ ላይ የነበረውን እሴት ጥሎታል። ምናልባት በአረብ ኤምሬትስ ዶላር ተታሎ ወይም ደግሞ አዲስ አበባን በማብለጭለጭ ናፍቆት ላይ ተንጠልጥሎ
በአጠቃላይ አክቹአሊ አመራር ብቃትም ስለሌለው ወይም ደግሞ የኢትዮጵያን ቀጣይነት ወይም ደግሞ ፊውቸር ለማየት የሚያስችል ምንም አይነት ውስጣዊ ፍላጎት ስለሌለው አክቹአሊ ያንንም አንደርስታንድ ለማድረግ የሚያስችል ዕውቀቱም ያለው ሰው አይደለም። ያው እንግዲህ የሚናገራቸውን ከዚህ የሚዘልባቸውን ጉዳዮች ሁሉ መመልከት ይቻላል። ሶ አብይ ጀስት ይሄ ስልጣን መቆሙ የሚያስፈነጥዘው ሕፃን ነው። እዚህ ስልጣን ላይ መቀመጡ የሚያስፈነጥዘው ሕፃን እንጂ ስልጣኑ በየለቱ መገዝገዙ የሚገባው አይነት ሰው አይደለም። ሶ ከትራምፕ ጋር የሚኖረው ድርድር ሜቢ ለኢትዮጵያ አስፈሪ ሊሆን ይችላል። ሜቢ አባይን የመደራደሪያ ነጥብ ይችላል ይሄ ሰውዬ ብዬ ነው የማስበው መሳይ